ሰላም ውድ የአፍሮ ስፖርት ቤተሰቦች እንደምን ቆያችሁ ዛሬም እንደተለመደው አዳዲስ ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል እናንተም እስከ ፕሮግራማችን መጨረሻ ድረስ አብራችሁን እንድትቆዩ አክብሮት ግብዣችን ነው ለዚህ ቻናል አዲስ ከሆናችሁ ይህንን ቻናል ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን ትችላላችሁ ሐሳብ አስተያየት ካላችሁ ደግሞ ኮሜንት ላይ መጻፍ ትችላላችሁ ማለት ነው በዚሁ ወደ መጀመሪያው መረጃችን ይሆናል የምናልፈው በመጀመሪያው መረጃችን ባየር ሙኒክ እንመለከታለን ባየር ሙኒክ የተጫዋቹን ውል ሊያራዝም መሆኑ ተዘግቧል የቡንደስሊጋው ኃያል ክለብ ባየር ሙኒክ በተለያዩ ክለቦች እየተፈለገ የሚገኘውን የመስመር ተጫዋቻቸውን ኮንትራት ሊያራዝሙ መሆኑ ተገልጿል ሙኒኮች ጀርመናዊ ሰርጂ ናብሪ ኮንትራት እስከ 2027 የውድድር ዓመት መጨረሻ ድረስ ለማራዘም በሂደት ላይ መሆናቸውም ተዘግቧል ቼልሲ የመጀመሪያ ፈራሚውን ይፋ አደረገ የለንደኑ ክለብ ቼልሲ የክረምቱ የመጀመሪያ ፈራሚውን ይፋ አድርጓል የአሰልጣኝ ቶማስ ቱሄል ስብስብ ራሂም ስተርሊንግን በ53 ሚሊዮን ዩሮ ማስፈረማቸው አሳውቋል ራሂም ስተርሊንግ በቼልሲ ቤት ለቀጣዮቹ 5 ዓመታት ለመቆየት ከስምምነት መድረሱን ተዘግቧል ቼልሲ ተጨማሪ ተጫዋቾች ለማስፈረም ንግግር ጀምሯል ተብሏል ራሂም ስተርሊንግን በይፋ ያስፈረሙት ቼልሲዎች የኋላ መስመር ተጫዋቹን ፐርሰኔል ኪምፔምፔን ማስፈረም ከፒኤስጂ ጋር ንግግር መጀመራቸው ተገልጿል የሊጉ ሻምፒዮኖቹ ፒኤስጂዎች ትክክለኛ የዝውውር ሂሳብ ለ26 ዓመቱ ኪምፔምፔ ከቀረበላቸው ለመሸጥ ዝግጁ መሆናቸው ታውቋል ተብሏል ቼልሲዎች የግራም ተከላካይ ክፍላቸውን ለማጠናከር በማሰብ ከፒኤስጂ ጋር ድርድር እያደረጉ ይገኛሉም ተብሏል ከቼልሲ በተጨማሪም ጁቬንቱስ ኪምፔምፔን ለማስፈረም ፍላጎት ሲኖራቸው ከፒኤስጂ ጋር ንግግር እያደረጉ እንደሚገኙ ተጠቁሟል ቶተናም ተጫዋቾችን በኮቪድ ተይዟል ተብሏል በደቡብ ኮሪያ የቅድመ ውድድር ዝግጅታቸውን እያደረጉ የሚገኙት ቶተናሞች ሁለት ተጫዋቾቻቸው በኮቪድ መያያዛቸው ተዘግቧል ተብሏል አሰልጣኝ አንቶኒዮ ኮንቴ እንዳሳወቁትም የክለቡ አዳዲስ ፈራሚዎቹ ዩቪስ ቢሱማና ፍሬዘር ፎስተር በቫይረሱ መያያዛቸው የትላንቱ ጨዋታ እንዳመለጣቸውም ተገልጿል ዩቪስ ቢሱማና ፎስተር ክለቡ ባረፉበት ሆቴል ለ7 ቀናት ራሳቸውን አግልለው እንደሚገኙ ተናግረዋል ሊቨርፑል የስፖንሰሩን ውል አራዝመዋል የመርሳይዱ ክለብ ሊቨርፑል የማሊያ ላይ የስፖንሰራቸው ስታንዳርድ ቻርተርድ ባንክ ውል ለተጨማሪ 4 ዓመታት ተመራዘማቸው ይፋ ሆኗል ተብሏል ሊቨርፑሎች አሁን ላይ ከሚያገኙት 40 ሚሊዮን ፓውንድ የተሻለ ክፍያ ከስታንዳርድ ቻርተርድ ባንክ አዲሱ ስምምነታቸው እንደሚያገኙም ተገልጿል ተብሏል ስታንዳርድ ቻርተርድ ባንክ እስከ 2026-27 የውድድር ዓመት ድረስ ለሊቨርፑል የማሊያ ላይ ስፖንሰር በመሆን አብረው በጋራ እንደሚሰሩም ተዘግቧል ሊሳንድሮ ማርቲኔዝ ልምምድ ማቆሙ ተገለጸ አርጀንቲናው የአያክስ የተከላካይ ስፍራ ተጫዋች ሊሳንድሮ ማርቲኔዝ ወደ ማንቸስተር ዩናይትድ የሚያደርገው ዝውውር ተከትሎ ከአያክስ ጋር የዛሬ ልምምድ መርሃ ግብር አለመታደሙ ተዘግቧል በሁለቱ ክለቦች መካከል የሚደረገው ድርድር በታቀደለት መልኩ የሚጠናቀቅ ከሆነ ሊሳንድሮ ማርቲኔዝ የዩናይትድ የቡድን አባላት በአውስትራሊያ የሚቀላቀለም ይሆናል ተብሏል የማርሴሎ ቀጣይ ማረፊያ ብራዚላዊ የግራ መስመር ተጫዋች ማርሴሎ ከሪያል ማድሪድ ጋር መለያየቱ ተከትሎ ቀጣይ ማረፊያው ይጠበቃል ተብሏል ሴልቪዮ የሚተዳደረው የጣሊያኑ ክለብ ሞንዛ ለማርሴሎ የዝውውር ጥያቄ ለማቅረብ ማቀዳቸውም ተዘግቧል ሊሳንድሮ ማርቲኔዝ ወደ ማንቸስተር የሚያደርገው ዝውውር አይቀሬ መሆኑ ተዘግቧል ዛሬ ላይ ማንቸስተር ዩናይትዶች ከአያክስ ጋር የተሳካ ንግግር አድርገው ከስምምነት ተደርሷል ተብሏል ለዝውውሩ 50 ሚሊዮን ዩሮ በላይ የሚያወጣም ይሆናል ማርቲኔዝ ከዩናይትድ ጋር 100% በግል ተስማምተዋል ነገር ግን መጨረሻ ንግግር ከተደረገ በኋላ ዝውውሩ ይጠናቀቃልም ተብሏል ሃላንድ ከሌሎች አጥቂዎች ላይ ይቻላየው ሜንዲ ሴኔጋላዊ ቼልሲ ግብ ጠባቂ ኤድዋርድ ሜንዲ ሃላንድ ከሌሎች አጥቂዎች በተለየ መልኩ እንደማያየውና በፓላስና በቼልሲ መሃል ልዩነት እንደሌለ ገልጿል ትኩረት ማድረግ ያለብን በእያንዳንዱ አጥቂ ላይ ነው ሃላንድ የምንመለከተው ልክ እንደ ቤንቴኬ በፓላስ በምንመለከተው አይነ ነው የማየው ብሎ ተናግሯል ይህ በክሪስታል ፓላስ እና በማንቸስተር ሲቲ መካከል ልዩነት የለው አጥቂ ነው ጎል ማስቆጠርም ይችላል ስለዚህ ሌሎችንም አጥቂዎችንም በመናየው አስተያየትና ያዋለም ሲልም አስተያየቱን ሰጥቷል ክርስቲያኖ ሮናልዶ ለአንድ ስሙ ያልታወቀ በሳውዲ እጆች ለወደቀ ትልቅ ክለብ በ125 ሚሊዮን ዩሮ የሚያስገኝለትን የ2 ዓመት ኮንትራት ለመፈረም መስማማቱ ውሸት መሆኑ ሜንዴዝ ገልጿል ተብሏል በተጨማሪም የሜንዴዝ ቅርብ የሆኑ ጓደኞቹ ሮናልዶ ከሆነ ለዩናይትድ እና ለደጋፊው ሲል ከእንግሊዝ ወጥቶ መጫወት እንደሚፈልግም ገልጿል ባየር ሙኒክ ለጁቬንቱስ ተከላካይ ማቲያስ ዲላይት ያቀረበው የመጀመሪያ ዙር ሂሳብ በጁቬ ውድቅ መደረጉ ይታወሳል የቱሪኑ ክለብ ጁቬንቱስ ከማቲያስ ዲላይት ዝውውር ወደ 80 ሚሊዮን ዩሮ ይፈልጋሉ የጣሊያኑ ክለብ ጁቬንቱስ ባየር ሙኒክ ለዲላይት ያቀረቡት ጥያቄ እስኪያሻሽሉ በመጠባበቅ ላይ ይገኛሉ ተብሏል ያሳለፈው የውድድር ዓመት የቡንደስሊጋው ሻምፒዮን ባየር ሙኒክ ለዲላይት በሳምንት መጨረሻ አዲስ ጥያቄ ያቀርባሉ ተብሎ ይጠበቃል የጣሊያኑ ክለብ ጁቬንቱስ እና ባየር ሙኒክ የሚያደርጉ ድርድር ይቀጥላልም ተብሏል ፒኤስጂ የሜሲን ውል ማራዘም ይፈልጋሉ ተብሏል ፒኤስጂ አርጀንቲናዊ ጥበበኛ የሜሲን ኮንትራት እስከ 2024 ድረስ ለአንድ ዓመት ማራዘም ይፈልጋልና ለተጫዋቹ ያላቸው ፍላጎት ተገልጿል አርጀንቲናዊው ከዓለም ዋንጫ በኋላ ስለ ወደፊት ህይወቱ የመጨረሻ ውሳኔ ይሰጣልም ተብሎ ይጠበቃል አሁን ላይ አርሰናልና ኒውካስትል በርካታ የፈጠራ ተጫዋቾች አማራጮች እየተመለከቱ ነው ከዚህም አንዱ ፓክዌት ቢሆንም የትኛውም ክለብ እስካሁን የዝውውር ጥያቄ አላቀረበም ፓክዌት ለፕሪሚየር ሊግ ዝውውር ፈቃደኛ ሲሆን አዲስ ፈተና
መጋፈጥ ይፈልጋልም ተብሏል። አርሰናል፣ ኒውካስትልና ሮማ ስለ ተጫዋቹ ሁኔታ ከጠየቁ ሶስቱ ክለቦች መካከል ናቸው። አርሰናል ፔክዌትን ሊያሳምኑት እንደሚችሉ በራስ መተማመን ይሰማቸዋል። እየተጠየቀ ያለው ዋጋ ትንሽ የተጋነነ እንደሆነ ያምናል። እናም ወደ ጨረታ ጦርነት መግባት አይፈልግም። ይሁን ለሉካስ ፔክዌት 55 ሚሊዮን ፓውንድ ወይም 65 ሚሊዮን ዩሮ ጀምሮ የሚቀርብለት ጥያቄ ላይ በትልቁ ያስብበታል ተብሏል። የሊዮን ፕሬዚዳንት ዣቪ ሚሼል አውላስ ጥር ወር ላይ ለፔክዌት ዝውውር 70 ሚሊዮን ፓውንድ የሚጠጋ ዋጋ እንደሚፈልግ ቢገልጽም አሁን ላይ ግን ይሄ የገንዘብ መጠን አይጠየቅም ተብሏል። ሊዮኖች ፔክዌትን በዚህ የዙር መስኮን መውጣት መፈለጉን ፈቅዶላታል። እናም አጥጋቢ ጥያቄ ከቀረበላቸው ከተጫዋቹ መንገድ ላይ እንደማይቆምም ተዘግቧል። ሜሱት ኦዚል ወደ አዲስ ክለብ አምርቷል። በቱርክ ሱፐር ሊግ ከፌነርባቼ ጋር ከቀናት በፊት ኮንትራቱን ያቋርጠው ሜሱት ኦዚል ለኢስታንቡል ባሻክተር ለመጫወት መስማማቱ ይፋ ሆኗል ተብሏል። ፌነርባቼ ከኦዚል ጋር መለያየታቸው ተከትሎ በቀጣይ የእግር ኳስ ህይወቱ መልካም ሁሉ ይግጠም ሲሉ መልካም ምኞታቸው ገልጸውለታልም ተብሏል። ቼልሲና ካሊዶ ኩሊባሊ ከስምምነት ላይ ደርሷል ተብሏል። ቼልሲዎች ሴኔጋላዊ የናፖሊ የመሃል ሜዳ ተከላካይ ካሊዶ ኩሊባሊ ለማስፈረም ሙሉ ለሙሉ ከስምምነት መድረሳቸው ተገልጿል ተብሏል። ናፖሊዎች ከቼልሲ የቀረበላቸውን ሰነድ በመመልከት ከውሳኔ ላይ ሲደርሱ ዝውውሩ ይፋ እንደሚደረግ ታውቋል ተብሏል። ኩሊባሊ በቼልሲ የሚያቆየውን የረጅም ዓመት ኮንትራት እንደሚፈራረም ሲጠበቅ በዓመት የተጣራ 10 ሚሊዮን ፓውንድ እንደሚያገኝም ይጠበቃል ተብሏል። የሊንጋርድ አዲሱ ፈላጊ ሊንጋርድ ከማንቸስተር ዩናይትድ ጋር መለያየቱና ኮንትራቱ ነፃ መሆኑ ይታወቃል። የቀድሞ ማንቸስተር ዩናይትድ ተጫዋችና የአሁኑ የዲሲ ዩናይትድ አሰልጣኝ ዋይን ሮኒ ጄዚ ሊንጋርድና ራቬል ሞሪሰንን ወደ ዲሲ ዩናይትድ የማምጣት ፍላጎት አለው ተብሏል። እንዲሁም የሮማው አለቃ ጆዜ ሞሪኖ እንግሊዛዊ ኮከብ ጄዚ ሊንጋርድን ወደ ሮማ ማምጣት ይፈልጋሉም ተብሏል። የእንግሊዙ ክለብ ዌስትሃም ጄዚ ሊንጋርድን ለማስፈረም ንግግር ጀምሯል። ነገር ግን እስካሁን ጥያቄ አላቀረበም ተብሏል። ሪያል ማድሪድና ሃዛርድ ሪያል ማድሪድ ኤዲን ሃዛርድ በክረምቱ ክለቡን መልቀቅ ከፈለገ በራቸው ክፍት እንደሆነ ከወዲሁ አሳውቋል ተብሏል። የሪያል ማድሪዱ አሰልጣኝ ካርሎ አንቸሎቲ ሽያጩን አጽድቀዋል። ነገር ግን ቤልጂማዊ አጥቂ ኤዲን ሃዛርድ መቆየት ከፈለገ ወደ ብቃቱ ለመመለስ ከቤልጂማዊ ጋር ለመስራት ፈቃደኛ እንደሆነ አሳውቋል። ቤልጂማዊ አጥቂ ከስፔኑ ክለብ ሪያል ማድሪድ ጋር ያለው ኮንትራት በ2024 ያበቃልም ተብሏል። ባርሴሎና የሁለት ተጫዋቾችን ስምምነት ይፋ ያደርጋል። የካታሎኑ ክለብ ባርሴሎና በዚህ ሳምንት የሁለት ተጫዋቾች ስምምነት ይፋ እንደሚያደርግ ፕሬዚዳንቱ ዮሃን ላፖርት ይፋ አድርገዋል ተብሏል። ባርሴሎናዎች የኡስማን ዴምቤሌን ኮንትራት ለማራዘም ከስምምነት መድረሳቸው ሲገለጽ ራፊናን የግላቸው ማድረጋቸው ፕሬዚዳንቱ በሰጡት አስተያየት አረጋግጧል ተብሏል። በዚህ ሳምንት ስምምነቶች ይፈጸማሉ ያሉት ዮሃን ላፖርት ኡስማን ዴምቤሌና ራፊናን በይፋ እናስተዋውቃለን ሲሉም አስታውቀዋል። ሪያል ማድሪድ አዲስ ስፖንሰር አግኝቷል። የላሊጋው ኃያል ክለብ ሪያል ማድሪድ ከጀርመኗ የመኪና አምራች ኩባንያ BMW ስፖንሰርሺፕ ስምምነት መፈጸማቸው አሳውቋል። ኩባንያው ክለቡን በቅርቡ የተሰናበተውን የጀርመኑ የመኪና አምራች AUDI እንደሚተካ ታውቋል ተብሏል። የሪያል ማድሪድ ወንድና ሴት ቡድን ከዚህ በኋላ አዲሱ ኩባንያው BMW በሚያመርታቸው መኪና እንደሚገለገሉም ተገልጿል። የኢስኮ ቀጣይ ማረፊያ ሪያል ማድሪድ ቤት የመሰለፍ ዕድልን ያላገኘው የመሃል ሜዳ ተጫዋች ኢስኮ በቀድሞ አሰልጣኙ በጥብቅ የተፈለገ ይገኛል ተብሏል። የቀድሞ የሪያል ማድሪድ የአሁኑ የሲቪያ አሰልጣኝ ጁሊያን ሎፕቴጌ ኢስኮን ለማስፈረም ከፍተኛ ፍላጎት ማሳየታቸው ተዘግቧል። ኢስኮ ሳምንታዊ ደሞዙን በመቀነስ ወደ ሲቪያ ለማቅናት ከስምምነት መድረሱ የአገሪቱ ታማኝ የመረጃ ምንጮች አስነብበዋልም ተብሏል። አርሰናል ከተጫዋቹ ጋር ሊለያይ ነው። መድፈኞቹ በውሰት ያለፉትን ዓመታት ካሳለፉ የመሃል ሜዳ ተጫዋቻቸው ሉካስ ቶሬራ ጋር ለመለያየት ውሳኔያቸው እየተጠበቀ ይገኛልም ተብሏል። ከቫሌንሺያ ጋር የቅድመ ስምምነት ላይ ደርሰናል። የተጫዋቹ ወኪል ፓብሎ ቤንታኩር በዛሬው ዕለት ከአርሰናሎች ጋር እንደሚነጋገሩ ማስታወቋል ተብሏል። ራፊና ባርሴሎና ደርሷል ተብሏል። ብራዚላዊ መሃል ሜዳ ተጫዋች ራፊና ወደ ካታላኑ ክለብ የሚያደርገው ዝውውር ለማጠናቀቅ ባርሴሎና መድረሱ ባስተላለፈው መልእክት አስተዋውቋል ተብሏል። ሰላም የባርሴሎና ደጋፊዎች፣ አሁን ባርሴሎና ደርሻለሁ ሲል በማህበራዊ ገጾች ላይ ባወጣው ቪዲዮ ላይ ተደምጧልም ተብሏል። ውድ የአፍሮ ስፖርት ቤተሰቦቻችን ለስካሁን የነበሩን አዳዲስና ወቅታዊ ስፖርታዊ መረጃዎች እነዚህ ይመስሉ ነበር። ሌላ ጊዜ ሰፋ ባሉ አዳዲስ ስፖርታዊ መረጃዎች እስክንገናኝ ሰላም ቆዩ እንላለን። ለዚህ ቻናል አዲስ ከሆናችሁ ይህንን ቻናል ሰብስክራይብ በማድረግ የዚህ ቻናል ቤተሰብ መሆን ትችላላችሁ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ መጻፍ ትችላላችሁ። ዜናችን አቀራረባችን ከተመቻችሁ ደግሞ ላይክ አድርጉልን እንላለን። ለዚህ ቻናል አዲስ ከሆናችሁ አሁንም ሰብስክራይብ አድርጉ። መልካም ጊዜ ይሁንላችሁ።